ሰበር ዜና በሀገራችን በኢትዮጵያ በአንድ በኩል የነዳጅ ዋጋ በድንገት እስከ 26 በመቶ ሲያሻቅብ የሚመለከታቸው ሚኒስቴር ከሙስና ጋር ትከሻ ለትከሻ ግብ መግጠማቸውን በአደባባይ አምነዋል። በሌላ በኩል ደግሞ በኢትዮጵያና በኤርትራ መካከል ያለው የቆየ ውጥረት አዲስ ዘመናዊና እጅግ አስፈሪ መልክ ይዟል። ጦርነቱ አሁን መሬት ላይ ሳይሆን በአርቲፊሻል ኢንተለጀንስ AI በተፈጠሩ የውሸት ምስሎችና ቪዲዮዎች ኢንተርኔቱን እያናወጠው ይገኛል። ዛሬ ከነዚህ አበይ ክስተቶች ጀርባ ያሉትን ሚስጥሮች፣ የተዋናያኑን ማንነትና ቀጣይ የሀገራችን ዕጣ ፈንታ በጥልቀት እንፈትሻለን። አብራችሁን ቆዩ ተመልካቾቻችን። የዛሬው ጥልቅ ትንታኔያችን በቀጥታ የእያንዳንዳችንን ኑሮ ከሚነካው የነዳጅ ቀውስና የሀገር ደህንነት ጋር ላይ ከሚጥለው አዲሱ የዲጂታል ፕሮፓጋንዳ ጦርነት ላይ ያርፋል። ለዓመታት የኢትዮጵያ የነዳጅ ገበያ በመንግስት ከፍተኛ ድጎማ ሲደገፍ ቆይቷል። ይህ ድጎማ የትራንስፖርትና የሸቀጦችን ዋጋ እንዳይሰቀል እንደ ዋነኛ ምሰሶ አገልግሏል። ነገር ግን ከቅርብ ጊዜ ወዲህ የተደረገው የማክሮ ኢኮኖሚ ማሻሻያና ሀገሪቱ የገጠማት የውጭ ምንዛሬ እጥረት ይህንን ድጎማ መቀጠል የማይቻል አድርጎታል። በቅርቡ የወጣው መረጃ እንደሚያሳየው የነዳጅ ዋጋ በአንድ ጊዜ እስከ 26 በመቶ ጭማሪ አሳይቷል። ነገር ግን ዋናው ችግር የዋጋ ጭማሪ ብቻ አይደለም፣ የስርዓቱ ትልቅ ነቀርሳ ሙስና ነው። ሚኒስተሩ በግልጽ እንዳመኑት በነዳጅ ዘርፍ ውስጥ ያለው ሌብነት ከመንግስት አቅም ጋር ትከሻ ለትከሻ እየተናነቀ ነው። ነዳጅ በህገ ወጥ መንገድ ወደ ጎረቤት ሀገራት በጥቁር ገበያ ይሸጣል። ህዝቡ ግን በኑሮ ውድነት መከራውን ያያል። ይህ እውነታ የአፍሪካ ልማት ባንክ ትናንት ሚያዝያ 25 ባወጣው ሪፖርት ኢትዮጵያ ፈጣን የኢኮኖሚ እድገት ብታሳይም የዋጋ ግሽበት ወይም ኢንፍሌሽን ፈተናዋ መሆኑን ካስጠነቀቀው እውነታ ጋር ቀጥታ ይያያዛል። የነዳጅ ዋጋ በአንድ ጀንበር ከ26 በመቶ ሲያሻቅብ የብዙዎች ጥያቄ ለምን የሚል ነበረ። ነገር ግን እውነተኛ ችግር ያለው ከዋጋው ጭማሪ ጀርባ ባለው ግዙፍ የሌብነት ኔትወርክ ውስጥ ነው። ታሪካዊ ዳራውን ስንፈትሽ ኢትዮጵያ ለዓመታት በቢሊዮን የሚቆጠር ዶላር አውጥታ ነዳጅን ስትደጉም ቆይታለች። ይህ ድጎማ ግን የሚጠቅመው ለድሃ ዜጋ ሳይሆን በተደራጀ መልኩ ነዳጅን ድንበር እያሻገሩ ለሚሸጡ ኮንትሮባንዲስቶች መሆኑን መረጃዎች ያሳያሉ። ይህ እንዴት ሊሆን ቻለ? ከጅቡቲ የተነሳ ነዳጅ የጫነ ቦቴ በወረቀት ላይ አዲስ አበባ ደርሶ ተራግፏል ይባላል። ነገር ግን በተግባር ቦቴው አቅጣጫውን ቀይሮ ወደ ታገራል ወይም በጥቁር ገበያ በእጥፍ ዋጋ ይቸረቸራል። ሚኒስተሩ ትከሻ ለትከሻ ግብ ገጥመናል ያሉት ከነዚህ ከመንግስት መዋቅር ጋር ከተቆራኙ የማይታዩ ግዙፍ የኢኮኖሚ አሻጥር ፈጻሚዎች ጋር ነው። እነዚህ ሰዎች ማንነታቸው በውል ባይታወቅም የሀገሪቱን የትራንስፖርት ደም ስር የመቁረጥ አቅም አላቸው ብለዋል። ወደ ሁለተኛውና እጅግ አሳሳቢው ዜና ስናልፍ የኢትዮጵያና የኤርትራ ጉዳይ ነው። የኤርትራ ወደብ አሰብን በተመለከተ በኢትዮጵያ ዘንድ የረጅም ጊዜ ታሪካዊ ስሜት፣ ቁጭትና ፍላጎት አለ። አሁን ግን ይህ ስሜት በዘመናዊ ቴክኖሎጂ ተለጥፏል። ኤልያስ ከበደ ዘመድ የ24 ዓመት የህግ ምሩቅ ነው። በፌስቡክ ገጹ 87,000 በላይ ተከታዮች አሉት። ኤልያስ በአርቲፊሻል ኢንተለጀንስ AI ፕላትፎርም በመጠቀም የኢትዮጵያ ወታደሮች ታንኮች አሰብን ሲቆጣጠሩ የሚያሳይ ገራሚና እውነተኛ የሚመስሉ ምስሎችን እንዲሁም የኢትዮጵያ ጦር አዛዦች የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ሲያሳድዱ የሚያሳይ ቪዲዮዎችን ፈጥሮ አሰራጭቷል። ኤልያስ ይህን የሚያደርገው የኢትዮጵያ ብሔራዊ ትርክት ለማስተዋወቅና የሰራዊቱን ሞራል ለመገንባት እንደሆነ ይናገራል። ነገር ግን ይህ ድርጊት በኤርትራ በኩል ከፍተኛ ቁጣን ቀስቅሷል። አሁን በኤርትራ መንግስት ደጋፊዎች በኩል የኢትዮጵያ ወታደሮች ሲማረኩ የሚያሳይ የAI ቪዲዮዎችን እንደለጠፉ እየተሰራጨ ነው። ይህም ማለት ጦርነቱ በኮምፒውተር ኪቦርድ ላይ ተጀምሯል ማለት ነው። በነዳጅ ዘርፍ ያለውን ሙስና ዳግም ስንመለከት የስርዓቱ ተቋማዊ ድክመት፣ የህግ ማስከበር ክፍተትና ጥብቅ የቁጥጥር ስርዓት አለመኖር ውጤት ነው። ነዳጅ አቅራቢዎችና አከፋፋዮች ከህገ ወጥ ደላሎች ጋር የፈጠሩት ጥምረት መንግስትን ፈተና ውስጥ ከቶታል። የዲጂታል ጦርነቱን ስንመለከት ደግሞ ቴክኖሎጂ በተለይም AI እንዴት በቀላሉ አደገኛ ፖለቲካ መሳሪያ ሊሆን እንደሚችልም አሳይቶናል። የማህበራዊ ሚዲያ ንቃት ወይም ሚዲያ ሊትረሲ ዝቅተኛ በሆነበት ማህበረሰብ ውስጥ የውሸት ምስሎች በቀላሉ ተቀባይነት ያገኛሉ። ሰዎች እውነታውን ከማረጋገጥ ይልቅ ስሜታቸውን በሚኮረኩረው መረጃ ይነዳሉ። ወደፊትስ ምን ሊከሰት ይችላል? የነዳጅ ዋጋ ቀውስ የትራንስፖርትና የሸቀጦች ዋጋን በማናር የኑሮ ውድነቱን ህዝቡ ወደማይሸከመው ደረጃ ሊያደርሰው ይችላል። መንግስት ይህንን የሙስና ሰንሰለት በፍጥነት ካልበጠሰ ኢኮኖሚው አለመረጋጋቱ ወደ ማህበራዊ ቀውስ ሊያመራ ይችላል። በሌላ
በኩል በአርቲፊሻል ኢንተለጀንስ የሚደረገው የፕሮፓጋንዳ ጦርነት በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ሙሉ ለሙሉ ሊያሻክረው ይችላል። ባለሙያዎች እንደሚያስጠነቅቁት እውነታውና ሐሰቱ እስኪደበላለቅ ድረስ ህዝቡ በስሜት ከተነዳ ይህ የኢንተርኔት ግጭት ወደ እውነተኛ የድንበር ጦርነት ሊቀየር የሚችልበት እድልም ሰፊ ነው ብለዋል። ቴክኖሎጂው እውነትን ማዛባት ብቻ ሳይሆን ደም ማፋሰስን ሊያመጣ የሚችልም መሳሪያ ነው እየተባለ ነው። የ1990ዎቹ የባድመ ጦርነት ግን እናስታውሳለን። በሺዎች የሚቆጠሩ ወጣቶች በምሽግ ውስጥ አለቁ። ዛሬ ግን ምሽጉ ላፕቶፕ ሆኗል፣ ጥይቱ ደግሞ አልጎሪዝም ነው። ኤልያስ ከበደ ዘመድኩን ምንም አይነት ወታደራዊ ስልጠና የለውም። ነገር ግን ሚድጆርኒና ቪዮ የተሰኙ የኤአይ ቴክኖሎጂዎችን በመጠቀም የኢትዮጵያ ታንኮች በአሰብ ወደብ ላይ ሲንሸራሸሩ የሚያሳይ እጅግ አስገራሚ ወይም ዲፕ ፌክ ቪዲዮዎችን ፈጥሯል። ይህ ድርጊት ደግሞ በኤርትራ በኩል እንደ ቀላል የኢንተርኔት ቀልድ አልታየም። የኤርትራ ደጋፊዎች በበኩላቸው የኢትዮጵያ ጦር ሲሸነፍ የሚያሳይ ተመሳሳይ የኤአይ ቪዲዮዎችን ማምረስ ጀምረዋል። ይህ የፕሮፓጋንዳ ጦርነት የሁለቱ ሀገራትን የቆየ ታሪክ ጠባሳ ወይም ሂስቶሪካል ትራውማ እንደገና እያደማው ይገኛል። ወጣቶቹ ሀገራችንን እያገለገልን ነው ብለው ያስባሉ፣ ግን ሳያውቁት ትልቅ የጂኦፖለቲካ እሳት እየለኮሱ ሊሆን ይችላል። ወደ ውጪ ዜና እናልፋለን። ሰበር ዜና አለ። ዓለም አቀፍ የነዳጅ ገበያና ቀጠናዊ ሰላምን የሚቀይረው አስፈሪ ጥቃት አሁን ደርሷል። የኢራን ሚሳኤሎችና ድሮኖች የእስራኤልን ከተሞች አልፈው የገልፍ ሀገራትን ኢላማ አድርገዋል። በኩዌት የሚገኘው ግዙፍ ሚን አል አህሚድ የነዳጅ ማጣሪያ በድሮን ጥቃት በሳት እየጋየ ነው። በቴህራንና በኢስፋን ከተሞች ላይ ከፍተኛ ፍንዳታዎች እየተሰሙ ነው። አሜሪካ ተጨማሪ ጦር ወደ ቀጠናው እያጋዘች ሲሆን ዶናልድ ትራምፕ የኢራንን ድልድዮችና የኤሌክትሪክ ጣቢያዎች እንደሚያወድሙ ዝተዋል። መካከለኛው ምስራቅ ወደማይመለስበት ታላቅ ጦርነት ገብቷል። ዝርዝሩን እንሆ። በመካከለኛው ምስራቅ ታሪክ የማይረሳ ቁር ነጥብ እያረፈ ነው። በኢራንና በእስራኤል መካከል ለ35 ቀናት ሲካሄድ የነበረው ጦርነት ዛሬ ወደ ጎረቤት ሀገራት እዳውን ይዞ ተሻግሯል። ዛሬ ማለዳ ላይ የኢራን ድሮኖች የኩዌት ዋና የኢኮኖሚ ምሰሶ በሆነው ሚን አል አህሚድ የነዳጅ ማጣሪያ ላይ ከባድ ጥቃት ፈጽመዋል። ማጣሪያው በሳት ተውጧል። ይህ ጥቃት ኩዌትን ብቻ ሳይሆን መላውን ዓለም አስደንግጧል። ምክንያቱም የዓለም የነዳጅና የተፈጥሮ ጋዝ 1/5 የሚጓጓዝበት የሆርሙዝ ስትሬት በኢራን ቁጥጥር ስር መውደቁ የነዳጅ ዋጋን ሰማይ እንዲነካ አድርጎታል። ዩክሬን ሳይቀር የሆርሙዝን ባህር ለመክፈት ድጋፍ ለመስጠት ፍላጎት አሳይቷል። ይህ ግጭት የጀመረው ባለፈው የካቲት ወር 2018 አሜሪካና እስራኤል በኢራን የኒውክሌርና ሚሳኤል ጣቢያዎች ላይ በሰነዘሩት ጥቃት ነው። ከዚህ ቀን ጀምሮ ቀጠናው ሰላም አጥቷል። የኢራን የበላይ መሪ አሊ ካሚኒና ሌሎች ከፍተኛ ባለስልጣናት መገደላቸውን ተከትሎ ቴህራን መጨረሻው እስኪመጣ እንዋጋለን በሚል መርህ ያጸፋ ጥቃት እያደረሰች ትገኛለች። በዚህ ጦርነት ውስጥ ዋና ተዋናይ የሆኑት የአሜሪካ የመከላከያ ሚኒስተር ፔት ሄጌስትና የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ ናቸው። ኔታንያሁ በደቡብ ሊባኖስ የሚደረገውን ወረራ ሄዝቦላን ሙሉ በሙሉ እስኪያጠፋ እንደማይቆም ሲገልጹ፣ ሄጌት ደግሞ የአሜሪካን ጦር አዛዦች በመቀየር ላይ ናቸው። በሌላ በኩል የኢራን የቀድሞ ውጭ ጉዳይ ሚኒስተር ዛሪፍ ድል አውጀን ስምምነት ላይ መድረስ አለብን ቢሉም በቴህራን ያሉ የጦር አዝማቾች ግን ወደ ኋላ የሚሉ አይመስሉም። ይህ ጥቃት ለምን ተፈጸመ? ኢራን የገልፍ ሀገራት እንደ ኩዌት ኢላማ ያደረገችበት ምክንያት አሜሪካና እስራኤል በኢራን ላይ የሚያደርጉ ጥቃት እንዲያቆሙ ጫና ለመፍጠር የዓለምን የነዳጅ መስመር መዝጋት እንዳለባት ታውቃለች። የኩዌት ማጣሪያ መመታት ማለት ዓለም አቀፍ የነዳጅ ኩባንያዎች እንዲሸበሩና የምዕራባውያን ኢኮኖሚ እንዲናወጥ ማድረግ ነው። ይህ ለኢትዮጵያ ምን ትርጉም አለው? ተመልካቾቻችን፣ ይህ የሩቅ ዜና እንዳይመስላችሁ። በመካከለኛው ምስራቅ የነዳጅ ማጣሪያዎች ሲቃጠሉ እዚህ ሀገራችን ኢትዮጵያ ውስጥ የነዳጅ ዋጋ በእጥፍ ሊጨምር ይችላል። ቀድሞኑ በሙስናና በዋጋ ግሽበት እየተለበለበ ያለው ኢኮኖሚያችን ይህ የዓለም አቀፍ የነዳጅ ቀውስ ሲጨመሩበት ኑሮን የማይታገስ ያደርገዋል። ወደፊትስ ምን ሊከሰት ይችላል? ሁኔታ ወደ ታላቁ የቀጠናዊ ጦርነት ወይም ሪጅናል ዋር እያመራ ነው። አሜሪካ በኢራን ድልድዮችና መሰረተ ልማቶች ላይ ጥቃት ከሰነዘረች፣ ኢራን ደግሞ በሳውዲና በሌሎች የገልፍ ሀገራት ላይ ጥቃቷን ልታሳልፍ ትችላለች። በተለይም የሆርሙዝ የባህር መስመር ሙሉ በሙሉ ከተዘጋ ዓለም በታሪኳ አይታ የማታቀው የኢኮኖሚ ውድቀት ውስጥ ትገባለች። ውድ የቅምሻ ዴሊ ቤተሰቦች፣ የመካከለኛው ምስራቅ እሳት ከሀገራችን የነዳጅ ቀውስ ጋር ቀጥታ የተያያዘ ነው። ዓለም በውጥረት ላይ ናት። ኢራንና እስራኤል የገቡት ይህ ግብግብ መጨረሻ ወዴት ይሆን? እናንተስ ምን ትላላችሁ? አሜሪካ በኢራን ላይ የምትወስደው ቀጣይ እርምጃ ዓለምን ወደ ሶስተኛው ዓለም ጦርነት ያስገባት ይሆን ወይስ የነዳጅ ዋጋ መናር ኢትዮጵያን ጨምሮ በማደግ ላይ ያሉ ሀገራትን ዳግም ወደ ረሃብና ቀውስ ይከታቸዋል? ሀሳባችሁን በኮሜንት አጋሩን። ቪዲዮ ላይክ እና ሼር በማድረግ መረጃው ለሁሉም እንዲ
እንዲደርስ አድርጉ። ለተጨማሪ ሰበርና ጥልቅ ትንታኔያችን ሰብስክራይብ ማድረጋችሁ እንዳትረሱ። ቅምሻ ዴሊ ሁል ጊዜ እውነታውን ይዞላችሁ ይቀርባል። ደህና ቆዩ።